የነዚህ የወጣቶቹ የአሌክስና የዴዚ ህይወት ዴዚ ምንም አትሆንም አሜሪካዊ ናት ልጁ ግን በስንት ዋጋ ከፍሎ የመጣ ልጅ ነው ስደትና አውቀዋለሁ እኔ እንኳን አርጅቻለሁ ተበላሽ ዶንኬር በደንብ ኖሬያለሁ በልቻለሁ ከዚህ ጋር ሙቭ ባረግ ሌላ ቦታ ብር ይኖረኛል እሱ ግን ገና ነው ትምህርት ላይ ነው ተስፋ ይኖረዋል ህልም ይኖረዋል ለዛ ብዬ እንጂ ማለት ነው ገባችሁ ስደትን አውቀዋለሁ ልፋት ነው ድካም ነው የሆነ ነገር ደግሞ ማለት ነው በመሃል የሆነ ነገር ከህግ ጋር የተያዘ ነገር ከሆነ የኔ እናት አፈር ድሜ ነው የምትገጨው መውጣት አትቺ ምን ማለታቺ ቀላል መስሎሻል የሚያውጁበት አዋጅ ቀላል ይመስልሻል አሌክስ ጠበቃ ቢኖረውም ጠበቃ አይደለም መንግስት ይኑሮ አንዴ ሊስት ውስጥ ከገባሽ ሃርድ ነው በየርሽበት ሁሉ ነው የሚከታተሉሽ ለምን እስኪ አስተርጉሙ ምን እስኪ አንቺ መከላከሉን እኮ አይደለም እድሜው መጨረሱንስ ለጠበቃ የሚያወጣውን ብር ለራሱ ቢያደርግ ልጁን ቢያሳድግበት እንዴ ምን ሆነሽ ነው እንዲ ቀልድ መስሎሻል እነሱ ደግሞ ከያዙት ስራቸው ነው የሚያርጉት ገባችሁ ለዚህ ማለት ነው ይሄ ነገር እንዳይፈጠርም የሆነ ሰዎችም እንዲያስተውሉ የሆነ እንዲረዳቸውም ገባችሁ ወደ አይምራችን እንድንመለስ በቃ እንዲታወቅ ሰዎች መቻዩ አላዩም እኮ የሚለው ማለት ነው ወንጀል ነው ታውቃላችሁ ወንጀል ነው ግን መካሰስ እዚህ ሀገር እንትን አይልም አሁን ለምሳሌ አንድ ሰው የሱን ስም እየጠራ እላዩ ላይ የውሸት ስም መለጠፍ ቢከስ እንትን ይላል ግን ለምን ይሄ ሁሉ ገንዘብ ምናምን በገንዘብ ነው እዚህ ሀገር እና ማለት ነው ዮኒ ማኛማ እንትን አለኝ እኮ አሁን እኔ እንደው ዮኒ ማኛ ጠይቆልኝ እኔ ከጂጂ በልጬ ነው ወርቄ እኮ አርጅታለች በቃ ጡረታ ወጣለች አላሉ ከወደርሽ ውስጥ ይጸልይለት አትሚው መቻሞት ወረኞች አሁን እኔ አሌክስ መቻሞት አማችኛለ በቃ ሰውና ሰው ሲበጣበጥ ደስ ይላቸዋል አማውት እንደም እንደኔ ማለት ነው ለአሌክስ ማለት ነው በግልጽ አሁን በግልጽ አረኩት እንጂ ማለት ነው ውስጥ ለውስጥ ማለት ነው እንደ አሌክስ እንደኔ ለአሌክስ የቆመ ሰው የለም እውነቱን ልንገራችሁ ምንሽ ነው ዘመድሽ ነው ወይስ ከባል ድረስ ገባችሁ ለምን እንደ ልጄ ስለመሰለኝ በቃ ወንጀል ውስጥ ካለ አም ሶሪ ብየወጣለሁ ግን እንዲጣራ ላይፉ እንዲበላሽ አልፈልግም ትግሬ ስለሆነ ለምን ላይፉ ይበላሻል ገባችሁ በዘር አንገናኝ በምን አንገናኝ አይመለከተኝም ገባችሁ እና አታከሳስሩ እንደውም ዛሬ ቪዲዮ እየሰማው ማለት ነው ዴዚ ራሱ ስታለቅስ ምናምን የነበረው አሳዝናኝ ሳለቅስ ነበር የኔ እናት ያኔ እንደዛ ተጨንቃ የሆነች አስተርጓሚ ምናምን ቁጭ አርጋ እሱ ጅልነቱ ነው የታየኝ ሞክሪ ልንዳ ታይ በኋላ እኔና አንቺ ይልሽ አስለቅስሻለሁ እኔ የቱ ጋር መንካት ሊንዳ ነገር አልፈልግም ታጥቀሽ ብቻ ጠብቂኝ ጦርነቱን አዘጋጅተሽ የቱ ጋር እንደምነካ ማለት ነው ያድርሰለሱ ሞክሪን ትለን አይ ሊንዳ ቋጥች እና ማለት ነው ጅልነቱን ስላየው ሀቅ ማንም ወንድ ማለት ነው እንዲህ አይነት መስዋዕት አይከፍልም እሱ ልጅቷን ከዲፕሬሽን አድኗታል ከመሞት አድኗታል ባለውለቷ ነው ግን ባይዘዌ ትላልቆች እንኳን እንደዚህ መስዋዕት አይከፍሉልን ይሄን ወቁ ግን የሱን ማለት ነው ክሬዲት ላለመስጠት እናንተ ማለት ነው እሷ እግዚአብሔር ማለት ነው ጣልቃ በአሌክስ በኩል ገብቶላት ነው
እንጂ ማለት ያኔ ዲፕሬሽን ውስጥ ገብታ ማለት ነው የሆነች ልጅ አብራት ቆማ ስታስተረጉም ነበር። ከዮኒ ጋር ስትከራከር ምን ስትል ነበር? እግዚአብሔር ነው የምላችሁ፣ ላሰማችሁ እችላለሁ። እያንዳንዱን ጊዜ ሲኖረኝ ቁጭ ብዬ ማለት ነው ረፍታውን ብሆን ቁጭ ብለን እንሰማ ነበር እስኪ ሰለቸን እና ማለት ነው ለዴዚ አሌክስ በእውነቴን ነው የምነግራችሁ የነፍስ አባቷ ነው። እኔ እሷን የምፈልጋት ለዘላለም ነው። ዝም ብዬ እንደሌላው ሴት እንደምጠብሰው አይደለም እያለ ግን ክሬዲት አልሰጣችሁትም። ወስዶ ጣላት አልጣላትም። ዝም ብሎ አልጋ ላይ ያወጣት አላወጣትም። ቀለበት አድርጎላት በሚችሉት አቅም ማለት ነው። ለዚህ ክሬዲት መስጠት አንፈልግም። ለምን እንደሆነ አላውቅም። እኛ ኢትዮጵያኖች ስንባል መጥፎ ነገር ነው የሚታየን ከኔ ጭምር ማለት ነው። ግን ለዛ ነው ያሳዘነኝ። እዛ ቪዲዮ ላይ ሁለተኛ በሰው ህይወት ውስጥ አትግባ፣ እንደው እየበሰልክ ነው የምትሄደው። ያን ቀን ምን አለ ባይናገር ነው ያልኩት። ወይ ሊንዳ ተከሰሰች። ጥላቻ ነው እንዴ? እሷማ መዥገር ናት። እሷ እኮ ናት ሴትዮዋን እያቀሳሰረች ይኸው እንዴት እንዳያደርጋት ይኸው ጥሏት ወጣ ትላለች። ወሬ ሰው እንደዚህ ያቀብላል። ኧረ በስመ አብ። እሷ ናት እንደውም እሷ ናት የትግራይ ጠላት። እሷ እኮ ናት ሴትዮዋን ጥላቻ አለባት። ከዛ ይኸው ጥሏት ወጣ ይኸው እንትን አለ እንደዚህ ያደረጋት። በእኛ ሀገር እኮ ነውር ነው። በስመ አብ ምናምን ሰው እንደው ልጅና እናት አላይቶ ያስቀራል። ሚስቱ ናት በቃ ዴዚ። እሱማ ሚስቱ ናቸው። ለአሌክስ እኮ እንትን ምን አልሽኝ? ፂ ወርቄ ለሊና ሀቋን አውጪላት እንጂ አሌክስን ተዩ። ሊና ማናት ደግሞ? እስቲ ታውኛውን ሆዴን ቆርጦኛል፣ እርቦኛል። ባካችሁ ያውን ራብ ሆዴን ቆርጦኛል። ትገባላችሁ? አንድ ቁጥር ጻፉ እኮ ያስቀመጠችውን ብር ወይ ለሷ ሰጣት ለነሱ ሰጣ ሄዳ ይሆናል። ኤደንና ትክክል ወርቅዬ፣ ኤደንና ትንሹ መጠየቅ አለባቸው። አሌክስ መጠየቅ አለባቸው። መጀመሪያ ትንሹንም ትልቁንም ያዙት። ይኸውላችሁ ለኔ አትፍሩ፣ መጀመሪያ ለራሳችሁ ፍሩ። ገባችሁ? ለምን ይመስልሻል ታዲያ? መጥቻ አልነግርሽም ነበር እንዴ? ሬስፖንሳብል እኮ ላለመውሰድ እኮ ነው። ተደወለልኝ፣ አነሳው፣ አሰማሁሽ፣ አለቀ አይደለም? እናትየው ራሱ ብትደውልልኝ አሰማለሁ፣ አለቀ።